የሚፈራው ዓለምን ሁለት ጎራ የከፈለውና ኢራን ሩሲያ ያስታጠቀችውን የኒውክሌር መሳሪያ ተጠቀም ይሆን ወይስ በእጅ አዙር ከእስራኤል ጎን 100% ድጋፍ ያደረገች ያለችው አሜሪካ ወደ ጦርነቱ በይፋ ትቀላቀል ይሆን የሚለው መላም ቁልጭ ብሎ መውጣቱ እንደማይቀር እየተገመተ ይገኛል። ዓለማችንን ወደ ለየለት የሶስተኛው የዓለም ጦርነት ወደ አሬናው ለመግባት እየተንደረደረች መሆኗን ያመላከተው በአሜሪካ ከፍተኛ ባለስልጣን ላይ የተፈጸመው ባልታወቁ ሰዎች ግድያ ሲሆን ይህም አሜሪካ በዚህ ሰበብ በአሸባሪነት ፈርጃ ለማውደም ያቀደችው ሀገር ተረኛዋ ማናት ያስባለ ተግባርም ሆኗል። በሴፕቴምበር 9/11 የአሜሪካ የፔንታጎን ጥቃት ኢራቅን በማፈራረስ የሳዳም ሁሴንን መንግስት ድራሹን ለማጥፋት አሜሪካ ኔቶን በመጠቀም ከባድ እልቂት ማስከተሏና በኢራቅ ምንም አይነት የኒውክሌር ማብለያ ሳይገኝ መቅረቱ የተዳፈነ መረጃ ሆኖ መቅረቱ የሚታወስ ሲሆን የአሁኑ የከፍተኛ ባለስልጣናቱ ግድያ ወደ ለየለት የሶስተኛው የዓለም ጦርነት የሚያስገባ ከሆነ ኢትዮጵያን ጨምሮ የምስኪኖቹ የአፍሪካ ሀገራት የኑሮ ውድነቱ ከዚህ የከፋ ሊሆን እንደሚችል አንዳንድ ተንታኞች በመዘገብ ላይ ይገኛሉ። የሚኒሶታ ግዛት ህግ አውጪ ምክር ቤት አፈጉባኤ ማሊሳ ሆርትዝማን ሲገደሉ ሴናተር ጆን ሆፍማንም ቆስለዋል።